ሌላኛው ጥያቄ አንድ ሰው ከሞተ በኋላ ቤተሰቦቹ በጣም አዝነው ብዙ ጊዜ የሚያለቅሱ ከሆነ ሟች በቀብር ውስጥ ይቀጣል ይባላል። በእነሱ እንባ ምክንያት ይህ እንዴት ይታያል ከሸሪዓ አንፃር? እንዲሁም በተመሳሳይ ወንድሜ አላህ ይርሐመውና ከሞተ 5 ወር አካባቢ ሆኖታል እና እናቴ በጣም አዝናለች፣ ያለቀሰች አስቸግራናለች። በሷ ለቅሶ ወንድሜን አላህ ይቀጣዋል፣ እሳት ያስገባዋል። በሷ ሰበብ የሚባለው እውነት ነው? ቢያብራሩልኝ እና እናቴንም ነሲሃ ቢያደርጉላት የሚል ጥያቄ ነው። ናም ሐዲስ ላይ የሞተ ሰው በህይወት ያሉ ሰዎች በማልቀሳቸው ይعذب ይሰቃያል የሚል ሐዲስ አለ። መሰቃየቱን የሐዲስ ሊቃውንት እንደፈሰሩት ሩሑ ትሰቃያለች ማለት እንጂ በእሳት ይቀጣል ማለት አይደለም። ምክንያቱም የሰው ልጅ እሱ በሰራው ስራ እንጂ ሌሎች በሰሩት ስራ ባጠፉት ጥፋት አይቀጣምና ተብሎ ተፈስሯል። ስለዚህ ለይعذب ማለት ቤተሰቦቹ በማልቀሳቸው በመሰቃየታቸው ሰብሩ በማጣታቸው የእሱ ነፍስም አኺራ ላይ ትሰቃያለች ትጨነቃለች ማለት ነው እንጂ የተፈለገው በጀሃነም እሳት ይቀጣል ማለት አይደለም ተብሏል። ወይም ደግሞ ቤተሰቦቹ ሊያለቅሱ ሙሾ ሊያወርዱ ሊረበሹ ከቀደር ጋር የሚጋጭን አካሄድ ሊሄዱ እንደሚችሉ እያወቀ የወዳጆቹን ጸባይ ከማወቁ ጋር ሶብር አድርጎ አላህን ፍሩ፣ ከሸሪዓ ጋር የሚጋጭን ነገር አታድርጉ ብሎ ሳያስጠነቅቅ ወሱያ ሳይናገር ከሄደ ነው የተባለበት ሁኔታም አለ። የሰው ልጅ የሚቀጣው የሚጠየቀው ራሱ ባጠፋው ጥፋት ነው፣ ራሱ በሰራው መጥፎ ስራ ነው፣ ወይም እንዲሰራ እሱ ሰበብ በሆነበት ነገር ነው። ከሞተ በኋላ ሰዎችን አልቅሱ ብሎ ካልሄደ እንዲያለቅሱ አመቻችቶ አበረታቶ ካልሄደ በስተቀር ዱንያ ላይ ያሉ ሰዎች በራሳቸው ፍላጎት በማልቀሳቸው እሱ ጀሃነም ይገባል ይቃጠላል ማለት አይቻልም። ሸሪዓ ላይ ወሱያ መናገር ተወዳጅ ነው። ከወሱያው አንዱ ቤተሰቦቹን ሟች ጣርሞት ላይ ደረሰ ሰው አላህን ፍሩ፣ በሱና መሰረት ቅበሩኝ፣ ሶብር አድርጉ ብሎ መናገር አለበት። በእርግጠኝነት አኺራ ላይ የሚያስጠይቀው የሚያስቀጣው ቤተሰቦቹ በሸሪዓ በወጣ መልኩ እንዲያለቅሱ ሙሾ የሚያወርድን ሰው እንዲያመጡ የእሱን ዝና እየዘረዘሩ እንዲያለቅሱ እንዲያስለቅሱ አድርጎ ከሄደ ይሄኔ እሱ ተጠያቂ ይሆናል። በስራው ሰዎችን ለወንጀል በማነሳሳቱ ይጠየቃል ማለት ይቻላል። ልጅም ይሁን ወዳጅን ያንተ ሰው ሶብር ሊያደርግ ይገባል። ሶብር ካደረጉ በደረሰው ሙሲባ አኺራ ላይ አጅር ማግኘት ይቻላል። ሶብር ካላደረጉ ግን ሁለቱንም ማጣት ነው የሚሆነው። ወዳጅንም ማጣት፣ ወዳጅ በማጣት የሚገኘውንም አጅር ማጣት ጭምር ይሆናል። አላህ ተባረከ ወተዓላ የወደደውን ሰው ይፈትናል ተብሏል። ፈተና ገንዘብ በማጣት ሊሆን ይችላል፣ በመታመም ሊሆን ይችላል፣ ወላጅን ልጅን በሞት በማጣት ሊሆን ይችላል። አላህ የፈተነው ሰው ፈተናውን የወደደ የተረጋጋ ለኸይር ነው ያለ አልሐምዱሊላህ ያለ አላህ ይወደዋል። አላህ ለፈተና ያደረሰበትን ነገር የጠላ የተበሳጨ የተወራጨ ደግሞ አላህ ይጠላዋል ተብሏል። ስለዚህ እናት ሶብር ልታደርግ አልሐምዱሊላህ ልትል ኢስላምን ዲንን ተውሂድን ይዞ የሞተ ሰው ሀገር ቀየረ እንጂ የሚባለው ነገ ሁላችንም አላህ ዘንድ እንደምንገናኝ ተስፋ በማድረግ ሶብር ማድረግ፣ ለሟቹ ዱዓ ማድረግ፣ አቅም ካለ ሸሪዓውን በጠበቀ መልኩ ሰደቃ መስጠትና ነገ አኺራ እንገናኛለን ያሉ ራስን ማጽናናት ተገቢ ነው። በዚህ ዙሪያ ካሁን ቀደም የተሰጠ አጠር ያለ ሙሐደራ አለ። ወዳጅን በሞት ላጣ ሰው የተሰጠ ምክር የሚል አይነት ርዕስ ያለው በትክክል ርዕሱን አላስታውስም። ይሄን ዛዱል መዓድ ቴሌግራም ቻናል ላይ ማግኘት ይቻላል። ሌላም ጥያቄ ጓደኛዬ ያለፉት 6-7 ዓመታት ለዘካ